ሰላም የጎርኒውስ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልን። የትኛውም ወንድ በቀላሉና እንደ ቀልድ የማይሰብርሽ በወንዶች ማትጎጂ ጠንካራና ጀግና ሴት መሆን ከፈለግሽ አመለካከትና አስተሳሰብሽን አስተካኪ። ምን አይነት አመለካከት ሊኖረኝ ይገባል፣ የትኛውን አመለካከትስ ማስተካከል አለብኝ ብለሽ ካሰብሽ ጎርኒውስን ላይክ፣ ሼር እንዲሁም ሰብስክራይብ አድርጊ። ከልብ አድምጪኝ። ብዙ ጀግና ሴቶች በወንድ ልጅ ከተጎዱ በኋላ የሚማሩት ነገር ነው። አመለካከትሽን እንደዚህ ካደረግሽ እመኚኝ ብዙም ወንድ አይዳፈርሽም። የትኛውም ወንድ አንቺን ዝቅ አድርጎ ቀለል አድርጎ አይመለከትሽም። ላንቺ ትልቅ ክብር ይኖረዋል። በየትኛውም ወንድ እንደ ቀልድ አትጎጂም፣ አትሰበሪም። በደንብ አዳምጪ ከልብሽ። የምሬን ነው የምልሽ። እነዚህን 6 ዋና ዋና ነጥቦችን አንቺ በህይወትሽ ላይ አድርጊያቸው፣ ተግበሪያቸው። አንደኛውና የመጀመሪያው እሱ ከሌለ መኖር እችላለሁ በይ። ማንም ጥሎሽ ቢሄድ መኖር ትችያለሽ። አንድ እውነት ልንገርሽ፣ ሰው መኖር የማይችለው አምላኩን ወዳጁንና ፈጣሪውን ሲያጣ ብቻ ነው። እናት አባቱን፣ ወዳጅ ዘመዱን፣ አብሮ አደጉን፣ ቤተሰብ አዝማዱን ሁሉን ነገር አጥቶ መኖር ይችላል። ሰው መኖር የማይችለው ፈጣሪውን ሲያጣ ብቻ ነው። ስለዚህ አንተ ከሌለህ መኖር አልችልም እያልሽ ማለቃቀሽን ማላዘንሽን አቁሚ። አይምሰልሽ፣ ትኖሪያለሽ። ማንም ሰው በየትኛውም ሰዓት ጥሎሽ እንደሚሄድ ወቂ። በአጭር አማርኛ በህይወትሽ ውስጥ ምን እንደሚፈጠር አታውቂም። ስለዚህ የሚመጣውን ለመቀበል ተዘጋጂ። የሚመጣውን ለመቀበል ያልተዘጋጁ ሴቶች ናቸው ብዙውን ጊዜ ወንዶችን እየለመኑና እየተለማመጡ ዋጋቸውን፣ ክብራቸውንና ራሳቸውን ዝቅ አድርገው የሚኖሩ። ማንም ሰው በየትኛውም ሰዓት ከህይወትሽ ወጥቶ ሊሄድ ይችላል። ስለዚህ ማንንም አትለማመጭ፣ መኖር ትችያለሽ። ሁለተኛ፣ ከማንንም አትበልጭም፣ ከማንንም አታንሽም። ማንንም ሰው ዝቅ አድርገሽ አትይ። ማንም ሰው ዝቅ አድርጎ እንዲያይሽ አትፍቀጅላቸው። ዝቅ አድርጎ እያየሽ ያለ ሰው ካለ ከህይወትሽ አስወጪው። ማንንም ሰው አንቺ ዝቅ አድርገሽ መመልከት የለብሽም። ማንም ሰው እንዲያከብርሽ ከፈለግሽ አንቺም እሱን አክብሪ። በፍጹም ከየትኛውም ወንድ ግር ስራ አትገኝ። ከየትኛውም ወንድ ጀርባም አትገኝ። ከቻልሽ ቀድመሽ ተራመጅ፣ ካልቻልሽ እኩል ቁሚ። በፍጹም እግሩ ስር ግን መውደቅ የለብሽም። ሶስተኛ፣ ፈጣሪ ለኔ ካላለው ይቅርብኝ። በቃ ተይ፣ ፈጣሪ ላንቺ ካላለው ይቅርብሽ። የሆነ ወንድን ፈጣሪ አንቺ አይደለም እያለ ካንቺ ለመውሰድ ሲሞክር ከፈጣሪ ጋር እልክና ትግል ምትገጥሚ ከሆነ በዛ ሰው አፈር ድሜ ያብልቶ ሊጎዳሽ ይችላል። ፈጣሪ አንቺ ካላለው ያንቺ አይደለም። በቃ ፈጣሪ አንቺ እንዳለው የምታውቂበት በርካታ ምልክቶች አሉ። በተደጋጋሚ በትንሽ በትልቁ ከህይወትሽ ለመውጣት ይሞክራል። አንቺ ነሽ ያሽው ይህን ግንኙነት። ፈጣሪ አንቺ ካላለው ያንቺ አይደለም። በቃ መታገልሽን አቁሚ። ፈጣሪ አንቺ ካላለው ያንቺ አይደለም። አለቀ በቃ። አራተኛው፣ ያለ ክብር ፍቅር የለም። የማያከብረኝ አያፈቅረኝም ብለሽ ወስኚ። ፍቅር ከክብር ነው የሚጀምረው። ከዛ በኋላ ነው ጊዜ መስጠት መንከባከብ ጀምረው። ወንድ ልጅ ፍቅሩን የሚገልጸው ፍቅሩም ጎልቶ የሚታየው በማክበር ውስጥ ነው። ስለዚህ አንድ ወንድ ላንቺ ቦታ ከሌለው የፍቅር ቃላቶችን ቢያነጉድልሽ ቢደረደርልሽ እመኚ ነው የምልሽ አያፈቅርሽም። በህይወትሽ ጊዜ አንቺ ብታፈቅሪው እሱ ላንቺ ምንም አይነት ክብር ከሌለው በቃ ተይው። አምስተኛ፣ ለሁሉም እግር አትክፈቺ። እግርሽን ከባልሽ ውጪ ለማንም አትክፈቺ። በፍቅር ግንኙነት ውስጥ እጮኛሽ ከሆነ ምናልባት 3፣ 4፣ 5፣ 6 ዓመት ከቆያችሁ ይሁን። ነገር ግን ለህይወትሽ አስፈላጊውና ትክክለኛው መርህ ከባልሽ ውጪ ለማንም እግርሽን አትክፈቺ። ዛሬ ላይ በሚናገራቸው ጣፋጭ ቃላቶች ተሸውደሽ ምታረዩ ነገር ነገ ላይ የዘላለም ጠባሳና ቁስል ነው የሚሆነው አንቺ ጋር ማለት ነው። ስለዚህ ያ በፍጹም መሆን የለበትም። እግርሽን አትክፈቺ። ይህ የህይወትሽ ትልቁ መርህ መሆን መቻል አለበት። ስድስተኛው፣ ወንድ አትለምኚ። ወንድ ልጅ የምትለማመጥ ሴት መቼም እንዳትሆኝ። ማንም ሰው ጥሎሽ ቢሄድ መኖር ትችያለሽ። ለፍቅር ብለሽ በፍጹም ነው የምልሽ ወንድ ስትለምኚ አትገኝ። ፍቅር በልመና የማይሆን ነገር ነው። ካልፈለገሽ መሄድ መብቱ ነው። ፍቅር መልካም ፍቅር ላይ የሚመሰረት እንጂ በልመና በገተታ ባንቺ ማለቃቀስ የሚጀመር የሚቀጥልም አይደለም፣ ሆኖም አያውቅም። ስለዚህ ወንድ ልጅ ለፍቅር ብለሽ ስትለምኚ እንዳትጎኝ። ብትሞቺ ይሻልሻል። ክብርሽን፣ ዋጋሽን፣ አንቺነትሽንም ነው የምታጩ። ሌላው ይዘሽ ተገኝ። ከፈጣሪሽ ጋርም አሪፍ ግንኙነት ይኖርሽ። ጎርኒውስን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆኑ።
ተጨማሪ አዳዲስ እንዲሁም ወቅታዊ ትክክለኛ መረጃዎችን ለናንተ ሰናይ ጊዜ